ሰላም ጤና ይስጥልን። ዛሬ የምናየው ኤሮፓስ ሲቪ እንዴት መስራት እንደምንችል ነው። ይህ ኤሮፓስ ሲቪ የተለያዩ የዩሮፕ አገሮች ላይ የተለያዩ ትምህርት እድሎችን ለመሞከር የምንጠቀምበት ስታንዳርድ ሲቪ ነው። ስለዚህ እሱን እንዴት እንሰራለን የሚለውን አሁን አንድ በአንድ አብረን እናያለን። ተከታተሉ። ስለዚህ በመጀመሪያ የብራውዘራችን ሰርች ባር ላይ እንገባና ኤሮፓስ ሲቪ ሎጊን ብለን ብንጽፍ በቀጥታ ወደዛ ዌብሳይት ነው የሚወስደን ነው። ይሄኛው ላይ ክሊክ እናደርጋለን። እዚህ ጋር ላይ ከገባን በኋላ እኔ ከዚህ በፊት ያው ስለከፈትኩኝ ሎጊን እንዳደርግ ኦፕሽን ይሰጠኛል። እናንተ ግን ክሬት ነው አካውንት ማድረግ ያለባችሁ። መጀመሪያ ፕሮፋይላችሁ እንደማንኛውም ሶሻል ሚዲያ ላይ አካውንት ክሬት እንደምታደርጉት መንገድ እዚህ ጋርም አካውንት ክሬት ታደርጋላችሁ። መጀመሪያ እዚህ ጋር ኢሜል እንዳስገባ እየጠየቀኝ ነው። ነገር ግን እኔ አዲስ ሆነ መክፈት የምፈልገው ክሬት አካውንት ነው አለው። ይህንን ክሬት አካውንት ለውና እዚህ ጋር ላይ ስማችሁን እንድታስገቡ ይጠይቃችኋል። ስለዚህ እዚህ ትክክለኛ ስማችሁን ነው የምታስገቡት። ኪደን እዚህ ጋር ሶል ብል እዚህ ጋር ደግሞ ትክክለኛ ኢሜይላችሁን ታስገባላችሁ። ትክክለኛ ኢሜይላችሁን እዚህ ጋር ታስገቡና ኮንፈርሜሽን ስለሚልክላችሁ ማለት ነው። ይሄንን ካደረጋችሁ በኋላ ክሬት ታደርጋላችሁ ማለት ነው። ክሬት ትሉታላችሁ። ትንሽ ፕሮሰስ ያደርግና ኮንፈርሜሽን ኢሜይል ይልክላችኋል ማለት ነው። ያው እዚህ ጋር ላይ አሁን ምን አደረገ? ኦተንቲኬሽን ፓስዋርድ ይላል። ኦተንቲኬት ስለዚህ እዚህ የላከልን ኢሜይል ላይ to create your password follow the link below ይላል። ስለዚህ ይሄኛውን ሊንክ ላከ በ24 ሰዓት ውስጥ ፓስዋርዳችሁን ክሬት ማድረግ አለባችሁ። ከዛ በኋላ እንደገና ድጋሜ ነው ፕሮፋይል መሙላት ያለባችሁ ማለት ነው። ይሄኛውን ሊንክ ክሊክ አደርገዋለሁ። ይሄኛውን ሊንክ ክሊክ አድርገውና ፓስዋርድ ክሬት አደርጋለሁ። ሰሚት ለዋለሁ። ስለዚህ ክሊክ ቱ ፕሮሲድ እያለኝ ነው። እዚሁ እንዳለው ፕሮሲድ ማድረግ እችላለሁ ማለት ነው። አሁን ወደ ዌብሳይቱ ሎጊን እናደርግና ሲቪያችንን ክሬት የምናደርግበት ወርክ ስፔስ ይሰጠናል ማለት ነው። ይሄን አክሴፕት ትሉትና ኮንቲኒው ትሉታላችሁ። አሁን ወርክ ስፔሳችን ላይ ገብተናል ማለት ነው። እዚህ ጋር ስታርት ፍሮም ስክራች ይላል። ይሄ ደግሞ ኢምፖርት ዩር ሲቪ ይላል። ስለዚህ በኤሮፓስ የተሰራ ከዚህ በፊት የተላከላችሁ አንዳንድ ፎርማቶች ካሉ ያንን ኢምፖርት አድርጋችሁ የተሰራውን እዚህ ጋር ላይ ኤክስፖርት ሊያደርገው ይችላል። ነገር ግን እናንተ ስታርት ፍሮም ስክራች በሉትና ፕሮፋይላችሁን እዚህ ጋር በትክክል ታስገባላችሁ ማለት ነው። እዚህ ጋር ፈርስት ኔም ቅድም እንዳስገባ ነው። ላስት ኔም ያው እዚህ ጋር ፈርስት ኔም የእናንተ ስም ከናባታችሁ ስም ማለት ነው። ላስት ኔም ደግሞ የአያታችሁ ስም ነው እዚህ ጋር የምታስገቡት። ኢትዮጵያስ በ2000 ከሆነ የተወለዳችሁት ጃንዋሪ 4 ይሄን እንደየጾታችሁ ናሽናሊቲ ታስገባላችሁ። ካንትሪ ፕሬዚደንት ይሄን ታስገባላችሁ። ይሄንን ካደረጋችሁ በኋላ ምንድን ነው የምትሉት? ኮንቲኒው ትሉታላችሁ ማለት ነው። ከዛም እዚህ ጋር ላይ ኤዱኬሽን ነው ኤዱኬሽን ይላል። እዚህ ጋር የተማራችሁበት ታይትል ኦፍ ኳሊፊኬሽን ኦር ክሬዲት ታይትል ኦፍ ኳሊፊኬሽን ይላል። እዚህ ጋር አሁን እዚህ ጋር ላይ ከገባን በኋላ ያው ፐርሰናል ኢንፎርሜሽን መጀመሪያ ያስገባን፣ ከዛ ኤዱኬሽን እዚህ ጋር አለ፣ ከዛ ወርክ ኤክስፒሪየንስ አለ፣ ከዛ ፐርሰናል ስኪል አለ። እነዚህን ሙሉ የሞላን ነው የምንወርደው ማለት ነው። እዚህ ጋር ላይ ይሄ ታይትል ኦፍ ኤዱኬሽን ነው። ይሄ ኳሊፊኬሽናችሁ እንደዚህ ሜካኒካል ኢንጂነሪንግ ኮሌጅ ዘርፋላችሁ። ኦርጋናይዜሽን የተመረቃችሁበት ዩኒቨርሲቲ አክሱም ዩኒቨርሲቲ ላይ ይሄን ታደርጋላችሁ። ሌቭል ባችለር ያው ከሌቭል 6 ጋር ነው ቼክ ማድረግ ትችላላችሁ። ይሄንን ትሞላላችሁ። ከዛ በመቀጠል ከመቼ እስከ መቼ ነው የተማራችሁት የሚለው ለምሳሌ ይሄን ከ2000 ኦክቶበር 2015 እስከ 2021 ነው ብንለው ይሄ የተማሪ ካጨረሳችሁ እንደዚህ ሞላት ካልጨረሳችሁ ደግሞ ኦንጎይንግ ማለት ትችላላችሁ ማለት ነው። ይሄንን ካደረጋችሁ በኋላ ሜይን ሳብጀክት ኦር ኦኩፔሽናል ስኪልስ ኤንድ ከቨርድ የሚለው እዚህ ጋር ላይ የተማራችሁ የሜይን ኮርሶችን እነዚህ ሊስት ማድረግ ትችላላችሁ። እዚህ ጋር ለኖርማል ማንዳቶሪ አንዳንድ ስፔሲፊክ ኮርሶች እነዛ ሊጠይቁ ስለሚችሉ እዚህ ጋር ላይ እንደዚህ ሊስት ማድረግ ትችላላችሁ። በመቀጠል የተማራችሁበት ቦታ አክሱም ያለበትም ይሄን አክሱም እንላለን። እዚህ ካንትሪ ደግሞ ኢትዮጵያ እንላለን ማለት ነው። ኢትዮጵያ እንላለን። ከዛ ኮንቲኒው ነው የምንለው ማለት ነው።
ይህንን ኮንቲኒው ከማለታችን በፊት ለምሳሌ 2 ዲግሪ ምናምን ያላችሁ በፓራሌል የተማራችሁ ሰዎች ካላችሁ የቱ ጋር ነበር ኦፕሽን የሚሰጠን አዲሽናል ኤዱኬሽናል ኤክስፒሪየንስ ይላል። ስለዚህ አድ አናዘር ብላችሁ መጨመር ትችላላችሁ ማለት ነው። ለምሳሌ ዲፕሎማ ከዲግሪ በፊት ዲፕሎማ ካላችሁ ወይም ደግሞ ፓራሌል ሌላ ዲግሪ ለምሳሌ ኢንጂነሪንግ የተማረ ኢኮኖሚክስ የተማረ ሰው ሊሆን ይችላል። ያው አፕሊኬሽንን ስትሮንግ ስለሚያደርግ ሁሉንም ማስገባት መልካም ነው ማለት ነው። ይሄን ኮንቲኒው እንለዋለን ማለት ነው። ወርክ ኤክስፒሪየንስ ምንም ኤክስፒሪየንስ ከሌላችሁ ኖ የኖት ትላላችሁ። ካላችሁ ደግሞ የስ ብላችሁ ልክ ኤዱኬሽኑን ባስገባንበት መልኩ ታስገባላችሁ ማለት ነው። ፕሮፌሽናል ለምሳሌ ዲዛይን ኢንጂነር ከሆነ እንደዛ ይጽፋል። ኤምፕሎየር ኢትዮጵያ ኮንስትራክሽን ኮንስትራክሽን ምናምን ታላችሁ ድርጅታችሁ ስም ሰው ይሄንን ካደረጋችሁ በኋላ choose an alternative name of your occupation እዚህ ጋር ላይ ስላላመጣው መሰለኝ choose an alternative name for your occupation exact ከስራ ልምዳችሁ ጋር የተመሳሰለ ነገር ካለ እሱን ታስገባላችሁ ማለት ነው። እዚህ ጋር ከዛ ስኪል ምናምን ይላል። እነዚህ ስኪሎች ላይ እነዚህ ክሊክ እያደረጋችሁ አክሴፕት አላችሁ። እነዚህን አክሴፕት እናንተን የሚመለከታችሁን ማለት ነው። አክሴፕት አላችሁ። ይሄንን ካደረጋችሁ በኋላ እዚህ ቦታ ላይ ከመቼ እስከ መቼ ነው የቆያችሁት የሚለውን ዱሬሽኑን ታስገባላችሁ ማለት ነው። ለምሳሌ እንግዲህ 2015 ላይ የተመረጥነው ስለዚህ ከ2016 ጃንዋሪ 3 ጀምሮ እስከ 2019 እስከ ጃንዋሪ 3 ድረስ ካላችሁ ኦንጎይንግ ከሆነ ኦንጎይንግ ነው የምትሉት ይሄን 2026 ብላችሁ ማለት ነው። ሌላ ኤክስፒሪየንስ ካላችሁ ደግሞ አታደርጋላችሁ ማለት ነው። ከዛ በመቀጠል የእናንተን እዚህ ጋር ላይ የሰራችኋቸውን ይሄ ወርክ ሪስፖንሲቢሊቲዎች ምናምን ሊሆኑ ይችላሉ። አቺቭመንታችሁ በተለይ ይሄ ሪዛልት ኦሪየንትድ የሆነ ነገር ይሄ አቺቭመንታችሁን ሊገልጽ የሚችል ነገር እዚህ ጋር ላይ ብትጽፉ ጥሩ ነው የሚሆነው። ዝም ብሎ ወርክ ሪስፖንሲቢሊቲ ብቻ ሳይሆን እዚህ ጋር ላይ እዚህ ካምፓኒ በነበርኩበት ሰዓት ይሄንን እናሳክቻለሁ፣ ይሄንን ሰርቻለሁኝ፣ እንዲህ አይነት ችግር ነበረ፣ ይሄንን ፈትቻለሁ ምናምን የሚሉ ነገሮችን እዚህ ቡሌቲን እያደረጋችሁ መዛዘር ትችላላችሁ ማለት ነው። ስለዚህ ያን ካደረጋችሁ በኋላ የምትሰጡበት ከተማ የት ነው የሚለውን ለምሳሌ ቅድም አክሱም ስላልን እዛው አክሱም ከሆነ የሰራችሁት ማለት ነው አክሱም ትወጣላችሁ ማለት ነው። እቺ እንደዚህ ታደርጉና ይህን ከጻፋችሁ በኋላ ተጨማሪ ወርክ ኤክስፒሪየንስ ካላችሁ አድ ወርክ ኤክስፒሪየንስ እያላችሁ ትጨምራላችሁ ማለት ነው። ከዛ ወርክ ኤክስፒሪየንስን ከጨረስን በኋላ ወደ ፐርሰናል ስኪል ነው የሚወስደን። ለዚህ ፐርሰናል ስኪል ሰጀስት የሚያደርጋቸው እዚህ ጋር አሉ። ስለዚህ እነዚህ እናንተ ወርክ ኤክስፒሪየንስ ላይ ይሄ ትምህርታችሁ ላይ መጀመሪያ ሜካኒካል ካላችሁ ኤሌክትሪካል ካላችሁ ያንን ሪሌትድ የሆኑ ነገሮችን ነው ይሄ እንግዲህ ሪከመንድ የሚያደርገን። እነዚህን ክሊክ እያደረግን ማኔጅመንት ኢንጂነሪንግ፣ ቴክኒካል ድራዊንግ ምናምን፣ ማይክሮሶፍት ኦፊስ፣ ማይክሮሶፍት ወርድ እነዚህን እንመርጣለን ማለት ነው። እነዚህን እንመርጣለን። ተጨማሪ ስኪሎች ካሉ ደግሞ የት ላይ ነው አድ ስኪል ካታጎሪ ይላል። አድ ስኪል ካታጎሪ ከሚለው እናንተ ሶፍት ስኪል፣ ሃርድ ስኪል ምናምን ብላችሁ ከሁለት ዲቫይድ ልታደርጉ ትችላላችሁ። ለምሳሌ አሁን ይሄ ሶፍት ስኪል ብዬ ብመርጥ አድ ካታጎሪ ይላል። ስለዚህ ለብቻው አንድ ሶፍት ስኪል እንዲሞላልኝ እድሉ ሰጥቶት ማለት ነው። እዚህ ጋር ላይ እንመጣና ሶፍት ስኪል ከሚለው ያቸው ይሄ ፕሮጀክት ማኔጅመንት ላይክ እንደዚህ ማይክሮሶፍት ኦፊስ፣ ማይክሮሶፍት ወርድ እዚህም ብለን መምረጥ እንችላለን ማለት ነው። ይሄንን ካደረግን የፐርሰናል ስኪሎችን ጨረስን ማለት ነው። ከዛ ክሬት ኤሮፓስ ፕሮፋይል እንለዋለን ማለት ነው። ስለዚህ ከዛ በኋላ ምንድነው ቼክ ዩር ዳሽቦርድ ነው እያለ ያለው ወርቱ ማይ ኤሮፓስ እለዋለሁ። ስለዚህ ወደዚህ አመጣን ማለት ነው። አሁን የኛ ፕሮፋይል እዚህ ጋር ላይ ቢውልድ ተደርጓል ማለት ነው። ከዚህ በኋላ መጨመርና መቀነስ የምንችለው ነገር እዚሁ እየመረጥን መጨመርም መቀነስም እንችላለን ማለት ነው። በዚህ አሁን ምን እንጨምራለን ማለት የድራይቪንግ ላይሰንስ ይላል፣ ሆቢስ ኤንድ ኢንተረስትስ የሚል አለ። ስለዚህ አሁን ላንጉጅ ስኪል የሚል አለ። ላንጉጅ ስኪል ብላችሁ ክሊክ ታደርጉና እሺ እዚህ ላንጉጅ ስኪል ማዘር ታንግ ይላል። ማዘር ታንግ እንግዲህ ኢትዮጵያ ላይ የምትናገሩትን ቋንቋ መጻፍ ትችላላችሁ ማለት ነው። ለምሳሌ ይሄን አምሃሪክ ካልኩኝ አምሃሪክ ብለን ይሄን እንጽፋለን። ከዛ በመቀጠል ሌላ ተጨማሪ ማዘር ታንግ ላንጉጅ ካላችሁ የምትችሉት ካለ አዳናዘር ትሉትና ለምሳሌ እዚህ ጋር ትግርኛ ከሆነ ትግርኛ ብላችሁ ተጽፉና ኢንተር ትሉታላችሁ። አሁን ሁለቱ እንደ ማዘር ታንግ አላችሁ ማለት ነው። ከዛ በመቀጠል
አዘር ላንጉጅ የሚል አለ። እዚህ አዘር ላንጉጅ ላይ እንግሊሽ እንለውና እንግሊሽ ሞልተን ከዛ ሊስኒንግ ይላል። ይሄኛውን ቢቱ ሪዲንግ ላይ ያላችሁን የላንጉጅ ሌብል እዚህ ላይ ትመርጣላችሁ ማለት ነው። ስፒኪንግ ቢቱ ሪዲንግ ቢቱ C1 ምናምን ማለት ትችላላችሁ። እሱ እንደናንተ ነው የሚወሰነው ማለት ነው። ሳይሆን ቲንክ ምን አባቱ ስፖከን ፕሮዳክሽን እስኪ ወደታች ይሄኛውን ለእናንተ ይመጣላችሁ ብዬ አስባለሁ። ወደታች ወደ ስራ አለ B2 B1 B2 C1 C2 እያለ ይቀጥላል። ከዚያ አሁን በዚህ ለለፈው ጊዜው ከዛ ሰርቲፊኬት የላንጉጅ ሰርቲፊኬት ምናምን ካላችሁ ደግሞ እሱንም አታች ማድረግ ትችላላችሁ ማለት ነው። እዚህ ጋር ላይ አታች እንድታችሁ እዚህ ጋር ላይ ፋይል መጨመር የምትችሉበትን ኦፕሽን ይሰጣችኋል። እዚያው ሲስተሙ ላይ የሚቀመጥ ነው እንጂ እዛ እንትኑ ይሄ ሶፍት ኮፒው ላይ አይወጣም። ይሄን ካደረጋችሁ በኋላ ኢንተር ትሉታላችሁ። ከዛ በመቀጠል አድ ኒው ሴክሽን ይላል። እዚህ ጋር ላይ እንግዲህ የምትፈልጉትን ነገር እዚህ አድ እያላችሁ መጨመር ትችላላችሁ። ለምሳሌ ፕሮጀክት ይላል፣ አፕሊኬሽን አለ፣ ሪኮሜንዴሽን አለ፣ ሆቢስ ኤንድ ኢንተረስት፣ ድራይቪንግ ላይሰንስ፣ ኮንፈረንስ ኤንድ ሴሚናር ሰርቲፊኬትስ፣ እነዚህ የተለያዩ እናንተ የሰራችኋቸው ሶሻል ኤንድ ፖለቲካል አክቲቪቲስ የሚሉ ቮለንቲር፣ እንደገና ከዚህ ከተጠቀሱት ውጪ ደግሞ አዘር የሚለውን ብትሞሉ እናንተ ታይትሉን በራሳችሁ እንድትመርጡት ምናምን ነው። በዚህ አሁን አካምፕሊሽመንት ምናምን ካል እዚህ ጋር አድ ሴክሽን ትሉትና የሰራችሁት ፕሮጀክት ኔሙን እዚህ ጋር ጽፋላችሁ። ከመቼ እስከ መቼ እንደሆነ ቀኑን ትጠቅሱለታላችሁ። እዚህ ጋር 2020 ከሆነ እንደዚህ ቀኑን ትጽፉለታላችሁ፣ የሰራችሁበትን ዱሬሽን ማለት ነው። ያን ታደርጋላችሁ። ይህን ካደረጋችሁ በኋላ የፕሮጀክታችሁን ዲቴይል እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። እዚህ አሁን ቪዲዮ ምናምን እዚህ ጋር እንድታስገቡ እዚህ ኦፕሽኑ የሚሰጠው ምንድነው? ዩሮፕ ላይ የሚኖሩ ማንኛውም ተማሪዎች ስራ ምናምን በሚፈልጉበት ሰዓት እዚህ ጋር ላይ የሚፖስት ልክ እንደ ሊንክድኢን እንደ ኢንዲድ የተለያዩ የጆብ ፕላትፎርሞች እዚህ ጋር ዩሮፓስ ላይም አሉ። በዩሮፕ ላይ ለሚኖሩ ለሁሉም ስራዎች ምናምን ስለሚወጡ እንትን በኦንላይን አፕላይ ስታደርጉ እዚህ ጋር እናንተ ፕሮፋይል ስለሆነ ወደዛ የሚሄደው በቪዲዮ ማስቀመጥ ትችላላችሁ። ወይ ቪዲዮ ምንም ስለማያስፈልግኛ ኮንቲኒው ሴቭ እንለዋለን ማለት ነው። ይሄንን ሴቭ እንላለን። ከዛ ባክ ካደረግን በኋላ እዚህ ጋር ምንድነው ሳጀስት እያደረገን ያለው እዚህ ጋር ላይ ሳመሪ እንድንጽፍ ነው። ስለዚህ ስለራሳችሁ ብላችሁ ሳመሪ እዚህ ጋር ላይ ተካላችሁ ትጽፉና ከዛ በመቀጠል አድ ሞቶ ምናምን የሚለው እዚህ ማስገባትም አለማስገባትም ትችላላችሁ። እናንተን መግለጽ የሚችል አንድ ሴንተንስ ያክል ካላችሁ እዚህ ጋር ማስገባት ትችላላችሁ። እንግዲህ የተለያዩ ኦፕሽኖች አሉ። ቅድም እንደነገርኳችሁ እነዚህ ነገሮችን ማስገባት ትችላላችሁ። ከዛ ፕሮፋይል ይጠይቃችኋል። እዚህ ጋር ላይ ፕሮፋይል ክሊክ ታደርጉና አንድ ፒክቸር የራሳችሁን ፒክቸር እዚህ ጋር ላይ ማስገባት ነው የሚጠበቅባችሁ። ኦፕን እንለዋለን። ይሄ ፕሮፋይል ማስገባን ማለት ነው። ኦኬ ከዛ ፕሮፋይላችንን እንደዚህ ቢልድ አድርገን ከጨረስን በኋላ ቀጣዩ ስቴፓችን የሚሆነው ምንድነው ማለት ነው? እዚህ ጋር 3.1 ክሊክ እናደርግና ክሬት ዩር ሲቪ የምትለዋን እንጫናለን። ትራይ ዘ ኒው ሲቪ ቢልደር ይላል። ዩዝ ዘ ስታንዳርድ ሲቪ ቢልደር። ይሄ እንደሁለቱ እንደየምርጫችን ለምሳሌ ይሄኛውን ክሊክ አድርገን ብናልፍ resume last CV start from your profile የሚሉ አማራጮችን ያመጣልናል። ስለዚህ እኛ ከፕሮፋይላችን መነሳት እንፈልጋለን። በዚህ እችኛዋን እንደዚህ እናደርግና እንገባለን። do you want to edit information before creating your CV? no thanks ልበለው፣ ምክንያቱም እዛ ላይ ገብቼም ኤዲት ማድረግ ስለምችል ማለት ነው። እዚህ ጋር ላይ ከገባን በኋላ እዛ ያስገባናቸው ዳታዎች እዚህ ጋር በዲቴል ይመጣሉ ማለት ነው። እዚህ ጋር about me የሚል አለ። እዚህ ጋር ሰመሪ እናስገባለን። ኤዱኬሽናችን እዚህ ጋር አለ። የስራ ልምዳችን አለ። ወርክ ኤክስፒሪየንስ ስኪል አለ። ላንጉዌጅ ስኪል አለ። ሁሉንም እዚህ ጋር በዲቴል ያስቀምጥልናል ማለት ነው። እዚህ ጋር ደግሞ አማራጮችን ይሰጠናል። ይሄ ላይአውቱን ደግሞ እንደፈለግን ይሄን ክሊክ ስናደርገው እዚህ ጋር ላይ ይቀይርላችኋል። ይሄኛውን ስታደርጉ እዚህ ጋር ላይ ይቀይርላችኋል። እናንተ የመረጣችሁትን መጠቀም ትችላላችሁ ማለት ነው። ያው ከለር ሰማያዊ አለ፣ ይሄ አለ። ይሄኛውን ክሊክ ስናደርግ ይመጣላችኋል። ከላይ እንደምትፈልጉት ታደርጋላችሁ። ከዛ ስሞል ላርጅ ነው የሚላል። ይሄ ኤሮፓስ ሎጎ ፈርስት ፔጅ ላይ ይሁን አይሁን እናንተ ትመርጣላችሁ። ፈርስት ፔጅ ላይ ብቻ ከሆነ እዚህ ጋር ኤቭሪ ፔጅ ላይ ከሆነ ደግሞ እዚህ ጋር ክሊክ ታደርጋላችሁ። ስለዚህ ሰከንድ ፔጅ ካለው ይሄ ሎጎ ማለት ነው፣ ይሄኛው ሎጎ ሰከንድ ፔጅ ላይ ይኖራል ማለት ነው። ስለዚህ አድ ፔጅ ነምበር ይኖረው አይኖረው እናንተ ትመርጣላችሁ። ይሄን እየስካላችሁ 2 እና 3 4 ፔጅ ካለው ፔጅ ነምበር ያስቀምጥላችሁ ማለት ነው። ልክ እንደዚህ ጋር ነበር የዚህኛው ፔጅ ነምበር አድ ፔጅ ነምበር ነበር ነው የሚያስቀምጠው። ነበር ነው ስለውም
ኤኒዌይ ይሄ ነገር ይሰራላችኋል። ቼክ አድርጉትኝ። እዚህ ጋር ፔጅ ነበር ማስቀመጥ አለበት። አድ ክሎዚንግ ስቴትመንት የሚል አለ። እዚህ ጋር የምትጨምሩት ነገር ካለ በክሎዚንግ ስቴትመንት እዚህ ጋር ከስር ማስቀመጥ ትችላላችሁ። ከፈለጋችሁ ይሄን ማለፍ ትችላላችሁ ማለት ነው። ሶ አሁን ወደዚህ ልዙርና ኔክስት እንለዋለን። ኔክስት እንለዋለን። አሁን ዳታችንን ይህንን ይመስላል። እንግዲህ አሁን የሰራነው ሲቪ ይህንን ይመስላል። ስለዚህ ጨርሰናል ማለት ነው። አሁን ለምንድን ነው ፊኒሽ ቅድም ፔጅ ነምበሩ አታየንም ነበር። አሁን እዚህ ላይ አምጥቶልናል ማለት ነው። ስለዚህ ይህን ሪቪው ስንበለውና ምናልባት አንድ ያላስተካከልነው ነገር ካለ አላውቅም። ምንድን ነው ሚዲየም ላርጅ፣ እሺ ምንድን ነው ታዲያ ይህንን ካደረኩ በኋላ አይ ቲንክ ፕሪንት ለማድረግ ኦኬ አይ ጋሪ እዚህ ጋር ላይ የሲዲ ረዚም ብለን ታይትል እንሰጠዋለን ማለት ነው። ያንን ከሰጠነው በኋላ ምንድነው የምናደርገው? አንደኛ እዚህ ጋር ሴቭ ቱ ማይ ላይብረሪ እንላለን። ሁለተኛ እዚህ ጋር ሴቭ ካደረግነው በኋላ አሁን ያው ፊኒሽ እንድንል እድሉን እየሰጥን ነው ማለት ነው። ስለዚህ ፊኒሽ ካልን በኋላ አሁን እኛ ይሄን ዳውንሎድ ማድረግ ብንፈልግ በቃችኛዋን ሰሌክት እናደርጋለን፣ ዳውንሎድ እንለዋለን። በፒዲኤፍ ፎርማት ነው ዳውንሎድ የሚሆነው። ይሄንን ሴቭ ታደርጋላችሁ። ከዛ በኋላ እየተመላለሳችሁ እዚህ ቦታ ላይ ይሄንን ሴቭ ስለሚያደርግላችሁ የምትፈልጉትን ነገር ኤዲት የምታደርጉት ነገር ካለ እዚህ ጋር እየተመለሳችሁ ኤዲት ማድረግ ትችላላችሁ ማለት ነው። ሶ የዛሬው ቪዲዮአችን ይሄንን ይመስላል። አንዶዬ ዩቲዩብን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። የሚመለከታቸውን ለምትባቸው ሁሉ ላኩላቸው። በተቻለኝ አቅም ለእናንተ አዲስ ነገሮችን ለመስራት ጥረቴን እቀጥላለሁ። ቴንክ ዩ። Subscribe to my channel.